ሃይ ጋይስ እንዴት ናችሁ? በእናታችሁ ዛሬ አዲስ ስራ ይዤላችሁ መጥቻለሁ። በጣም ተጠቀሙ ፕሊዝ ጋይስ። የዛሬው ስራ እንዳያመልጣችሁ ማለት ነው። 500 ሰው ጋብዙ $3 ይሰጣችኋል። ፕሊዝ ይሄ ስራ እንዳያመልጣችሁ ፕሊዝ ብያችኋለሁ። እና የባለፈውን ጊቫዌ አሸናፊ ማን ነበረ? እሱን አሁን አብረን የምንመርጥ ይሆናል ማለት ነው። ጋይስ አውቶ ፒከር ላይ ባለፈው አውቶ ፒከር ላይ እንመርጣለን ማለት ነው። የመረጡትን ሰዎች ማለት ነው። አብረን እንትን የምንላል ማለት ነው። መጀመሪያ ይሄኛው ነበር ቪዲዮ $10 ምናምን ታገኙበታላችሁ። የአሁኑ ስራ ማለት በጣም ጸዲ ስራ ነው። የአሁኑን ስራ ካልሰራችሁ ጋይስ ተበላችሁ እምላችሁ። የአሁኑ ስራ አሁን አሳያችኋለሁ። ጊቫዌ መጀመሪያ እንስጥና አይሻልም? ጊቫዌ እንስጥ ማለት ነው። ይሄኛው የነበረ ቪዲዮ ሊንኩን እንውሰደው ማለት ነው። ኮሜንት ያደረጉ ሰዎች ስንት ሰው ጋይሶች ይሄ ነበር ቪዲዮ ማለት ነው። እንደምትመለከቱት አራት ሰው እንትን ብሏል ማለት ነው። እንትናችን ላይ እንግባና እዚህኛው ላይ ቤተሰቦች እና አሁን እንዳሳያችሁ ነው ማለት ነው። ይሄኛው ነው ፕላትፎርሙ ማለት ነው። በ5 ሰው ስጋብዙ $3 የሚሰጣችሁ እንዴት እንደሆነ በቀላሉ ቴሌግራም ቦዝ ነው ማለት ነው። ለጓደኛችሁ ዝም ብላችሁ ሼር ማድረግ ነው። ምን እንደምታደርጉት ማለት ነው። ይሄኛው ዲስኮኔክት አድርጌ ላሳያችሁ ማለት ነው። ለምሳሌ ይሄኛውን ገብታችሁ እዚህ ጋር ኮፒ ትሉታላችሁ። ይሄኛውን ኮፒ ታደርጉና ለጓደኛችሁ ትሉካላችሁ ማለት ዝም ብላችሁ ለምሳሌ ለጓደኛችሁ ከላካችሁ በኋላ እሱ ከነካው በኋላ ምን ማድረግ አለበት? ፕሌይ ስቶር ላይ ሄዶ ቶን ኪፐር ያስፈልጋል። ዋሌት ማለት ቶን ኪፐር ካላችሁ ቶን ኪፐር ይሄኛው ማለት ነው። ይሄን ትጠቀማላችሁ። ይሄኛው ጓደኛችሁም ይሄኛውን ያወርድና ቀላል ነው። ምን መክፈቱ ቀላል ነው። ፌዝና ሚልና አፕሊኬሽን ስልኩ ላይ ይሄን ያወርዳል ማለት ነው። ቶን ኪፐር የምታውቁት ከሆነ ደግሞ ጓደኛችሁ እንዲያወርድ ግዴታ እናንተ ኢንቫይት ያደረጋችሁ ሰው ቶን ኪፐር ኮኔክት ማድረግ አለበት ማለት ነው። ሲያደርግ ይቆጥርላቸዋል። 100 ኢቲኤፍ ይሰጣቸዋል ማለት ነው። 500 ኢቲኤፍ ኦልሞስት ወደ $3 ነው ማለት ነው። ጓደኛችሁ ምን ያደርጋል ማለት ነው። የነካችሁለትን ሲያደርግ ቀጥታ ገብቶ እዚህ ጋር ይሄኛውን ኮኔክት ማድረግ አለበት ማለት ነው። ከቶን ኪፐር ጋር እዚህ ጋር ቶን ኪፐር ይላል። ለምን ቶን ኪፐርን የመረጥንበት በጣም ቀላል ነው። ገንዘቡን ለማውጣት ቀላል ነው። ገንዘቡን ማውጣት ከከበዳችሁ መናገር ቻላችሁ። ከቶን ኪፐራችሁ ጋር ታገናኙታላችሁ። በጣም ኢዚ ነው በጣም እዚህ ጋር የጋበዛችሁ ሰው ይነግራችኋል። ሰክሰስፉል ኢንቫይት ያደረጋችሁ ሰው እዚህ ጋር ይነግራችኋል ማለት ነው። ከዛ ገንዘቡን ደግሞ አሁን ለምሳሌ ታስክ እዚህ ጋር መስራት ያላችሁ የተለያዩ ኢቲኤፍ ሰብስክራይብ ማድረግ ትችላላችሁ። እዚህ ጋር ፎሎ ኤክሳቸውን ፎሎ ስታደርጉ ማለት ነው። እነዚህ ስታደርጉ 3 ኢቲኤፍ ነው የሚሰጣቸው። ግን ይሄኛው ላይ ብዙ ገንዘብ አያስገኝም። ሰው ስጋብዙላቸው ነው በጣም ብዙ የሚሰጣቸው። ለምሳሌ ለአንድ ሰው 100 ኢቲኤፍ ነው ማለት ነው። ኦልሞስት ወደ ስንት እንደሆነ አላውቅም፣ ብቻ ግን 500 ሲሆን ስንት ማለት ነው? ወደ $3 ነው ማለት ነው። ማውጣት የምትችሉትም 500 ነው ማለት ነው። እናንተ አምስት ከዛ ጥያቄዎች ምናምን መመላለስ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ጥያቄዎችን መመለስ ትችላላችሁ። እንደነገርኳችሁ ጓደኛችሁ የገባው ሰው ኮኔክት ማድረግ አለበት ከቶን ኪፐሩ ጋር። እሱም አዛ በቃ እናንተ ትገቡና ልክ 500 ሲሞላላችሁ ዊዝድሮ ማድረግ ትችላላችሁ። እዚህ ጋር ፕሮፋይል ላይ ያለች እዚህ ጋር የምትመለከቷት ፕሮፋይል ትነካላችሁ። እዚህ ጋር ዊዝድሮ ይላል። እዚህ ጋር 500 ነው ግዴታ የሚያስፈልግ። እኔ አሁን 15 ያለኝ 500 ታደርጉትና ኮንፈርም ስታደርጉት ወደዚህኛው ዋሌት ወደዚህ ያስገባላችኋል ማለት ነው። ወደዚህ ያስገባላችሁ $3። በቃ በዚህ መንገድ ገንዘቡ ማግኘት ይችላላችሁ። ከቶን ኪፐር ማውጣት የምትፈልጉ ሰዎች ደግሞ ማክ ግሩፕ 3 ላይ የቅድሙ ግሩፕ ላይ መጣችሁ እኔ መጠየቅ ይችላላችሁ ማለት ነው። መጠየቅ ከፈለጋችሁ እዚህ ላይ መጣችሁ ጠይቁኝ ማለት ነው። ምንም አይነት ገንዘቡ ማወጣት
ጥያቄዎችን ማክ ግሩፕ ስሪ ብላችሁ